ኢትዮጵያ ሀገራችን እንግዲህ የምትመራ በአንድ ገበሬና በሁለት በሬ ነው። ሁለት በሬና አንድ ገበሬ አግዶ እንዴት ነው ሀገራችን እንግዲህ ሌላ ቴክኖሎጂ የለት ያላረስን በሁለት በሬና በአንድ ገበሬ የምትመራ ተሆነች ኢትዮጵያ እድገቷን አቆመች ማለት ነው። አቆመች ማለት ሰው እንግዲህ ህይወቱን ሰርቶ ታላደሰ ሞተ አለቀ ማለት ነው። ስለዚህ እንዴት ቢያዩ ነው ይህ መንግስት እንዲያው ሌላ ቴክኖሎጂ የለን በሮቻችንና አንድ ራሳችን ነው የምንመራ። ኢትዮጵያ የምትመራ ጠቅላላ እኔ እንደማምነው በአንድ ገበሬ በሁለት በሬ። ስለዚህ ከነዚህው ሌላ እድገት እንደርሳለን ቴክኖሎጂ እንደርሳለን ስንል ከነዚህው ደግሞ በሮቻችንን አቁመን እኛን እንዳንሰራ ማድረግ ምን አይነት ቢታየው ነው? ይመንስ አልፈጀንም ማለት ነው። አቁም ማለት በቃ ዘር ማጥፋት ማለት ነው። ዘርስ እያጠፋ ነው። አሁንም ቢሆን ይሄን ችካቶ እየተመታ ነው። አርሶ አደሩ ችካቶ እየተመታ ነው። መቼ ፋኖ ጋር ነው የተጣላ? መቼ ከሌላ ተቃዋሚ ፓርቲ ጋር ነው የተጣላ? ከአርሶ አደሩ ጋርና ህዝቡ ጋር ነው የተጣላ። ይህ መንግስት ህዝብን ለመጨረስ ነው የደረሰ። እኔ እንዲያው ያ የሚወዳደረው መንግስት የሚገዛው ሊያሳጣ መስል እኛን ጨርሶ የሚገዛውና የሚመራው ሊያሳጣ ነው የሚመስል እንደኔ ዓላማ ስመለከተውና እንዲህ አይነት ችግር ያለው መንግስት ነው እና ይህ መንግስት በቅርቡ ሰዓት የዓለም መንግስት አልከላለን ህዝቦች እኛ ለጌታ ለመድኃኒዓለም ለሁሉም እያዘን እያለቀስን እየተከዝን አዘንተኛ ያልሆነ የለም። ሁሉም የጥቅም ልስለስ ነው እያዘነ ያለና እዚህ ድረስ ነው የዚህ መንግስት ችግሩ ተነግሮ ማያልቅ። በአንድ ሰው ጠጉር ልክ ነው ተነግሮ ማያልቅ።